እንኳን ወደ ትኩረት የዩቲዩብ ቻናል መጣችሁ። የሰው ልጅ በተለያዩ የዓለም ክፍሎች ከተፈጥሮ ስነ ምህዳር ጋር ራሱን እያላመደ ለዚህ ዘመናት ኑሯል። ዓለም ላይ ብዙ አዲስ ክስተቶችን አይተናል። ዛሬም ለእናንተ አዲስ ነገር ይዤ ቀርቤያለሁ። አንዳንዶች የውሸት ሙዝ፣ በሱ ዋስትና ላይ የተመሰረቱት ደግሞ የህይወት ዛፍ ይሉታል። በውጫዊ ገጽታው የሙዝ ተክል በእጅጉ ስለሚመሳሰል እንደ ሙዝ የሚበላ ፍሬ ግን አያፈራም። በውጭ ሀገራት እና ሀገር በቀል መጽሐፍት የውሸት ሙዝ ይሉታል። በሀገራችን ውስጥ በጉራጌ፣ በሲዳማ፣ በከምባታና በሌሎች በርካታ የደቡብ ብሔረሰብ ዘንድ የህይወት ዛፍ ወይም የምግብ ዋስትና ምሰሶ ይሉታል። ይህ የተፈጥሮ ስነ ምህዳር ለምግብነት፣ ማህበራዊና ኢኮኖሚያዊ ፋይዳ እንዲሁም ጠቀሜታ እናያለን። ይህም እጽዋት እንሰት ይባላል። ስለ እንሰት እጽዋት ሳይንሳዊ ባህሪያትን እናም አስደናቂ የሆነውን የምግብ ዝግጅት ሂደቱን ከዛፍነት ወደ ቆጮነት የሚሄድበትን ሂደት እንመለከታለን። በመጀመሪያ ደረጃ እንሰት የእጽዋት አይነት ሲሆን ይህን እጽዋት ሳይንሳዊ ባህሪ በግልጽ እንመለከታለን። ሙዝኪያ ወገን ቢሆንም የራሱ የሆነ የእንሰት ጅን አለው። በኢትዮጵያ ለምግብነት የሚውለው እንሰት ቬንትሮሲየም ይባላል። የሚገኘውም በኢትዮጵያ ክፍል ብቻ ነው። የራሱ የሆነ እውነተኛ ግንድ የለውም። በተቃራኒ ግን ቅጠሎች ድርድር ውጤት ነው ወይም ልፍሽት ውጤት ነው። እንሰት በብዛት የሚበቅለው ከ1500 እስከ 3000 ሜትር ከፍታ ላይ ነው። እንሰት ሙሉ በሙሉ ለምግብነት ለመድረስ ከ4 ዓመት እስከ 7 ዓመት ይፈጅበታል። ከፍተኛ የሆነ የዋተር ሪቴንሽን ካፓሲቲ አለው። የእንሰት እርሻ በብዛት የሚከናወነው ከገበሬው መኖሪያ ቤት ጀርባ ባለው ማሳ ነው። ይህ የሆነበት ምክንያት ተክሉ ከፍተኛ ጥበቃ፣ ክትትልና የማዳበሪያ አቅርቦት ስለሚያስፈልገው ነው። በእንሰት እርሻ ውስጥ ዋናው የጥንካሬና የለምነት ምንጭ የሆነው ፍግ ወይም የከብቶች ማዳበሪያ ነው። በእንሰት ማሳና የከብት እርባታ መካከል ጥብቅ የሆነ እንቅስቃሴ ትስስር አለ። ገበሬው ከብቶችን ሲያረባ ከብቶቹ ፍግ ይሰጣሉ። ፍጉ ለእንሰቱ ይደረጋል። ይህም የአፈር ለምነቱን ያስጠብቃል። እንሰቱ ደግሞ ለሰው ልጅ ምግብነት ይውላል። ለከብቶች ደግሞ ለምለም ቅጠልና ፍግ መኖ ሆኖ ያገለግላል። የኢትዮጵያ ገበሬዎች ላደረጉት የዘመናት ምርምር ምስክርነት የሚሆነው በእንሰት ውስጥ ያሉ በመቶ የሚቆጠሩ የተለያዩ ዝርያዎች መኖራቸው ነው። እነዚህ ዝርያዎች በገበሬው ዘንድ ወንድና ሴት ተብለው ይከፈላሉ። በመጀመሪያ ደረጃ የሚገኘው ወንድ ዝርያ ወይም ሜል ቫራይቲስ ስንመለከት የራሱ የሆነ ባህሪ ያለው ጠንካራ፣ ቃጫ የበዛው፣ በሽታ የመቋቋም አቅሙ ከፍተኛ የሆነ፣ ለረጅም ጊዜ መሬትን ላይ የመቆየት የሚችሉ ናቸው። ሴት ዝርያዎች ፊሜል ቫራይቲስ ለስላሳ፣ ፈጣን እድገት ያላቸው እና ከፍተኛ መጠን ያለው ቡላ ወይም ንጹህ ስታርች የሚሰጡና ለምግብነት ይበልጥ ጣፋጭ የሆኑ መሆናቸው ነው። ሁለተኛው ደረጃ አስደናቂ የሆኑ የምግብ ዝግጅት ሂደት ከዛፍነት ወደ ቆጮነት። የእንሰት ተክል እንደ ሌሎች ሰብሎች ፍሬው ተለቅሞ በቀጥታ የሚበላ አይደለም። ከላይ እንደተጠቀሰው የሚበላው ክፍሉ ግንዱ ወይም ሴዶሲስቴሙ እና ከመሬት በታች ያለው ስር ናቸው። ይህን ክፍል ለምግብነት ለመቀየር የሚደረገው ጥረት እጅግ አድካሚ፣ ጥበብ የተሞላበትና የጋራ ጉልበትን የሚጠይቅ የባህል ተግባር ነው። እንሰት ለመታጨድ ወይም ለመፈቅፈቅ መድረሱ የሚታወቀው ተክሉ ቅጠል አበባ ማውጣት ሲጀምሩ ነው። በዚህ ወቅት በውስጡ ያለው የስታርች ምግብነት ክምችት ከፍተኛ ደረጃ ላይ ይደርሳል። ተክሉ ከተቆረጠ በኋላ ቅጠሉ ይወገዳል። ከዚያም ግንዱ ለየብቻ፣ ጉቶ ለብቻ ይለያል። ይህም ለቀጣዩ ተግባር ምቹ እንዲሆን ያደርገዋል። የቀጣዩ ተግባር መፈቅፈቅና መውቀጥ ነው። ይህ ተግባር በባህል በብዛት በሴቶች የሚከናወን ተግባር ነው። የመጀመሪያው ተግባር ግንዱን መፈቅፈቅ ነው። የሐሰት ግንዱ ንብርብሮች አንድ በአንድ ይላጣል። ከዚያም ረጅም በሆነ የእንጨት ሳንቃ ላይ ተደግፎ በበሰለ ቀርከሃ ወይም እንጨት በመጠቀም ይፋቃሉ። ከዚያም ግንዱ ውስጥ ያለውን ስፖንጃዊ ፈሳሽ ለመለየት ይሞከራል። ሁለተኛው ተግባር ደግሞ ስሩን መውቀጥ ነው። ከመሬት በታች ያለው ትልቁ ጉቶ ተፈቅፍቆ ከወጣ በኋላ በቆሻሻ እንዳይበከል በንጽህና ይታጠባል። ከዚያ በጠንካራ እንጨት መውቀጥን ወይም በሹል ባለው መሳሪያ ይወቀጣል ወይም ይፈጫል። ሶስተኛው ፕሮሰስ ደግሞ የማፍላት ወይም እርሾ የመጨመር ወይም ፈርመንቴሽን ፕሮሰስ ነው።
የተፈቀፈቀው ግንዱና የተወቀጠው ጉቶ በአንድ ላይ ይቀላቀላሉ። ይህ ድብልቅ በቀጥታ ከተበላ መርዛማ ወይም መራራ ሊሆን ስለሚችል የግንድ መፍላት ፈርመንቴሽን መደረግ አለበት። የመጀመሪያው ተግባር ጉድጓድ ማዘጋጀት። በማሳው ውስጥ ትልቅ የሆነ ጉድጓድ ይቆፈራል። የጉድጓዱ ግድግዳዎች እና ወለሎች እንዳይበከሉና እርጥበት እንዳይጠፋ በጥንቃቄ በትልልቅ የእንሰት ቅጠሎች ይሸፈናሉ። ሁለተኛው ደግሞ እርሾ ወይም ጋሚቾ የመፍላት ሂደቱን ለማፋጠን ቀደም ብሎ ከተቦካ እንሰት የተዘጋጀ እርሾ የበሰበሰ የእንሰት ክፍል ከቅመማ ቅመሞች ጋር በማዋሃድ ወይም በማደባለቅ ይጨመራል። ይህም ያለውን የፈርመንቴሽን ፕሮሰስ እንዲፈጥን ምክንያት ይሆናል። የመጨረሻውና ሶስተኛው ተግባር ደግሞ መቅበር ነው። ድብልቁ በቅጠል ተጠቅልሎ ከጉድጓድ ውስጥ ከተቀበረ በኋላ ከላዩ ላይ ከባድ ድንጋዮችና አፈር ይጫንበታል። ይህ የሚሆነው አየር እንዳይገባ ወይም አናሮቢክ ፈርመንቴሽን እንዲመሰረት ምክንያት ነው። ድብልቁ በጉድጓድ ውስጥ ከ3 እስከ 4 ወራት አንዳንድ ጊዜ ደግሞ እስከ 1 ዓመት ይቆያል። በዚህ ጊዜ ውስጥ ባክቴሪያዎችና እርሾዎች በውስጡ ያለውን የካርቦሃይድሬት መሰባበር ወደ ለስላሳ፣ ጎምዛዛና ደስ የሚል መዓዛ ወዳለው የምግብ ሊጥ ይቀይሩታል። ይህ ከተቦካ ምርት ቆጮ ይባላል። የእንሰት ምግብ አዘገጃጀቶች። የመጀመሪያው ቆጮ ከጉድጓድ ከወጣ በኋላ በውስጡ የቀሩት ጥቃቅን ቃጫዎች ለማስወገድ በ2 ቢላዎች በጥንቃቄ ይከተፋል። ከዚያም በኋላ እንዲንጠፈጠፍ ይደረጋል። ቆጮ በብዛት ጠፍጣፋ ተደርጎ በጋለ ምጣድ ላይ በቅጠል ተሸፍኖ ይጋገራል። የተጋገረው ቆጮ ወፍራም የመለመጥ ባህሪ ያለውና መጠነኛ ቆምጣጣ ባህሪ ይኖረዋል። ከክትፎ፣ ከአይብ፣ ከጎመንና እንዲሁም ከተለያዩ የስጋ ወጦች ጋር እንደ ሳይድ ዲሽ ሆኖ ይቀመጣል። ሁለተኛው የምግብ አይነት ቡላ ይባላል። ቡላ የምግብ አዘገጃጀት ሂደቱ ከፍተኛ ጥራት ያለው ውጤት ነው። ግንዱ የሚፈቀፈቅበትና ስሩ በሚወቀጥበት ጊዜ የወጣውን ፈሳሽ ተጨምቆ በአንድ ዕቃ ላይ እንዲከማች ይደረጋል። ፈሳሹ ለጥቂት ሰዓታት ሲቀመጥ በውስጡ ያለው ነጭና በጣም ስስ የሆነውን ስታርች ከስር ይረጋል። ከላይ ያለው ውሃ ከተደፋ በኋላ ከስር የቀረውን ነጩ ዱቄት ይቀራል። ቡላ እጅግ አልሚና በቀላሉ የሚፈጭ በመሆኑ ለህፃናት፣ ለወላጅ እናቶች፣ ለታመሙ ሰዎች እንደ ገንፎ አጥሚት ተደርጎ ይዘጋጃል። ሶስተኛው የምግብ አይነት ደግሞ አጓዛ ወይም ፍንጫ ይባላል። ይህ ደግሞ ሳይፈቀፈቅ እና ሳይቦካ ልክ እንደ ድንች በቦይና በቀጥታ ተቀቅሎ የሚበላው የወጣት የእንሰት ስር ነው። ጣዕሙ ልክ እንደ ድንች ይመስላል። የእንሰት ተክል በጉራጌ ማህበረሰብ ማንነት በቀጥታ የተሳሰረ ነው። በጉራጌ ባህል ውስጥ እንሰት እርሻ ብቻ ሳይሆን የማህበራዊ መዋቅር መገለጫ ነው። የአንድ ገበሬ ማዕረግና ሀብት የሚለካው በማሳው ውስጥ ባሉት የእንሰት ዛፎች ብዛት፣ ጥራት ነው። በትዳር፣ በለቅሶ፣ በበዓላት በተለይም በመስቀል በዓል ወቅት ቆጮ እና ክትፎ የደስታው የበዓሉ ማዕከል ናቸው። የእንሰት ፍቅፈቃው ከፍተኛ ጉልበት የሚጠይቅ በመሆኑ የአንድ መንደር ሴቶች በጋራ በመደራጀት በደቦ ወይም በጁሶ በሚባል በሚታወቅ የጋራ የስራ ባህል የአንዱን እንሰት በየተራ ይፍቃሉ። ይህም ልማድ በሴቶች መካከል ያለው ማህበራዊ ትስስር፣ ወዳጅነትና የመረጃ መለዋወጥ ባህሪን ያጠነክራል። ሌላው እሴት ደግሞ ቃጫ ወይም ግንዱ ሲፈቀፈቅ የቀረውን ጠንካራ ክር ወይም ቃጫ ገመድ ለመስራት፣ ባህላዊ ምንጣፎችን ለመስራት፣ ለቤት ክዳን ማሰሪያና ለኢንዱስትሪ ግብዓትነት ለጆንያ ፋብሪካዎች ይውላል። ሁለተኛው ደግሞ ቅጠል፣ ትላልቅ ጠንካራ የሆኑ የእንሰት ቅጠሎች ምግብ ለማብሰል፣ ምጣድ ለመሸፈን፣ ምግብ ለማቅረብ እንዲሁም እንደ ዣንጥላ እንዲሁም ለከብቶች ደግሞ ለመኖነት ያገለግላል። በአጠቃላይ የሐሰት ሙዝ ወይም እንሰት ተራ ተክል ሳይሆን የኢትዮጵያ ገበሬዎች ለሺህ ዓመታት ያዳበሩት ረቂቅ የግብርና ሳይንስ፣ የምግብ ዋስትና ስትራቴጂ እና የባህል መገለጫ ውጤት ነው። ምንም እንኳን ፍሬ የማያፈራ በመሆኑ ሐሰት ቢባልም ለደቡብ የኢትዮጵያ ሕዝቦች ግን የሰጠው ሕይወት፣ መጠለያና ምግብነት እውነተኛና ፍጹም ነው። በአሁኑ ወቅት በሳይንስ ሊቃውያን ይህ ተክል በደቡብ ኢትዮጵያ ክፍሎች፣ በሌሎች የአፍሪካና የዓለም ክፍሎች በስፋት የምግብነት ዋስትና ለማረጋገጥ ምርምር እያደረጉበት ይገኛል።